ኦ ይሄ ስልክ ከአውሮፓ አሎ ጤና ይስጥልን አንተ ነህ እንዴ እኔ እኮ ከአውሮፓ ሲደወል አላወኩም ነበር በቁጥር ነበር የወጣልኝ ደሞ ስልኩ እንዴት ነው አለን 3 ሚሊዮን ብር የገባው አንተ ነው እንዴ እና የፋብሪካውን ጉዳይ እንዴት አደረከው አው 45 ተሳቢ ልኬ ነበረ እንዴት እንዳደረሱት ምን አቃለው ባክህ ያቺ ላንድ ክሮዘር ከተቀመጠች እኮ ቆየች በጣም 1 አመት ሊሆናት ነው አንድ ዳህ ሹፌር ካገኘው ለሱ ሰጠውና ይጠቀምባት ባክህ እና እንዴት ነው አውሮፓ አስቃነ ባክህ የተረፉት መኪናዎች ደግሞ ለሌላ ፋብሪካ ላይ እናሰማራቸዋለን እሱ ጉዳይ አያሳስብህ እያልኩ አይደለም እንዴ እኔ እኮ ያቺን ኮንዶሚኒየም ለዛ ለድሃ ተሰራለት እንደዚህ አላመሰግነኝም ይሄን ያክል ያንተን ያክል አላመሰግነኝም አንድ ህንጻ ሰርቶ ሰው እንዴት ይመሰገናል ብለህ ነው አስቃነህ እባክህ እንደው እሺ ችግር የለውም ለማንኛውም እሺ እኔ ጌታ እሺ እንደው አንተ ቀልድህ አይጠገብም እኮ እስካሁን ምን እየሰራሽ ነበር አዛክሽኝ እኮ ስንት ጊዜ እየጠበኩሽ እቤት እኮ ለአባቴ ምሳ እየሰራው ነበር ለዛ ነው ያረፍኩት ቆንጆ ዋናው መምጣትሽ ነው እየሄድን እናወራ አራት ምን እንዳባቴ ተነቀየለኝ እኔ ቆንጆ እንደነሽ አለሽልኝ አለን በጣም ስንስልሽ እሺ በቃ እዚህ ጋር እንቀመጥ ይሻላል ፍቅር አባትሽ የኔና ያንቺን ግንኙነት አያውቁም እንዴ ኧረ ጭራሽ ካወቀማ ይገለኛል ቆይ ግን ለምንድን ነው በዚህ ያክል እንደዚህ የሚያሰቃይሽ አባዬ የኔ ዛሬም ደም ትጋብዘኝ አባዬ ምን ይሻልሻል የባለፈው በርገር አርበም ፒዛ ነው የምፈልገው የባለፈው በርገር አልተመቸሽም ነበር እኔ አንዳንዴም ፒዛ ነው የምፈልገው ምን ቸገረሽ ታዲያ ፒዛ ትበያለሽ ደግሞ ዛሬ እዛ እየበላን እየጠጣን አንድ ማወራሽ ትልቅ ወሬ አለኝ ምንድነው አሁን ይገረኛል ነው የምፈልገው እዛው ነው ማወራሽ እዛው አልፈልግም እዚህ ነው የምፈልገው በቃ እዚህ ይገረኛል እዛው ነግርሻለሁ እንዴ አልፈልግም እዚህ ነው የምፈልገው እንዴ እዛ ስንቀመጥ እኮ በጣም ረጅም ወሬ ሰፊ ወሬ ችግር የለም እዚህ ቆመናወራ ይሻላል የኔ ልጅ አሁን አንቺ ቶሎ አደግ በይልኝና ከኛ የሥራ ባልደረባ አንዱን ጓደኛዬ ነው ምድርሽ እና ለዚህ ነው ከዚህ በላይ ምን አለ ብለሽ ነው የኔ ልጅ እኔ አልፈልግም እኔ ከጓደኞቼ ውስጥ አንዱ የሚወደኝን እኔ የምወደውን ሰው ማግባት ነው ፈልገው እንደዛ አትበይ ደግሞ አንዱን ብጥስጣሽ ደሃ ውደቂ ልታገቢ ነው እንዴ እኔ ከጓደኞቼ ከሥራ ባልደረቦቼ አንዱን እድርሻለሁ ያልኩት እኮ ከወዲሁ የነገርኩሽ እንደዚህ እንዳትጨማለቂ ዳቢውም ችግር አለ ዋናው ፍቅር ነው አባቴ ተው እንጂ ካሁን በኋላ እንደዛ አይነት መልስ እንዳትመልሽልኝ ደሃ አገባለሁ አወራለሁ ምናምን የምትይ ከሆነ እኔ ሂጅ በሽጉጥ ግንባሩን ነው የምልልሽ እንዴው እንዴ ምን ነው ኧረ አባቴ ግን እኮ ደሃው እንዳወድም አባትሽ እኮ ስለዚህ ምንም ነገር አያውቁ ግን ደግሞ ፍቅርን በፍቅር ነው እንጂ በገንዘብ እኮ አይለካም አይዞሽ እኔ ቆንጆ ሰርተን እኮ እንለወጣለን አሁን ደሃ በሆነም ነገ ግን ባለሀብት ሆናለሁ ጭራሽ ተቃቀፉልኛል ይሄንንማ አላባታጅ መናገር አለብኝ ይሄም እነዚህንም አላይቼ ፍርቱ ስለለብኝ ለራስህ ማድረግ አለብኝ
ኡፍ የዛሬው ቁርጥ ደግሞ አልተፈጨልኝ። ስፕራይቴን ጠጥቼ መገላገል ነው እንጂ ጋሼ ፈልጌዎት ነበር። ለምን ፈለከኝ እባክህ? የሰው ልጅ እዛ ታይ ጫካ ውስጥ የሆነ ልጅ ጋር ታወራለች። ይማን የኔ ልጅ? አዎ ያንተ ልጅ። ኧረ ተሳስተሃል። ሌላ ተመሳሳይ ልጅ አይተህ ይሆናል። እርግጠኛ ነኝ ጋሼ፣ እኔ እርግጠኛ ነኝ። አታምኑኝም እንዴ? እኔ እርግጠኛ ነኝ፣ በቃ እርግጠኛ ነኝ። ተው የኔ ልጅ እንደዚህ አታደርግም በፍጹም። ምን ጎሎባት ደግሞ የኔ ልጅ እንዴ? ተው እንጂ ብታምኑኝ ጥሩ ነበር ጋሼ። ምን አይነት ነገረኛ መጣብኝ ደግሞ። አባይ መጣ እንዴ? እዚህ እኮ ጓደኛዬ ጋር ቁጭ ብለን እያወራን ነው። ሰላም ነው ጋሼ? እሺ እኔ የክላስ ጓደኛዬን እንኳን አግኝቼው ስለ ትምህርት ቤት ምናምን እያወራን ነው። ሌላ ሰው ነው ብዬ ነው እንጂ ሩጬ የመጣሁት ከዚህ ጨምላቃ ድሃ ጋር ሌላ ነገር እንደማታወሩ እርግጠኛ ነኝ። አባዬ እርግጠኛ ሆኜ እኮ ካንተ ትእዛዝ ውጭ አልወጣም። እሺ አንድ ባለሀብት ጓደኛ አለ። ባለፈው ያወራሁሽን ነገር እዛ ሻይ ቡና እያለ እየጠበቀኝ ነው። ነይ እንሂድና አብረን እናውራ። አባዬ እሱ ነው እንደ ይሻላል። አባዬ ግን ሌላ ጊዜ ብናገኘው፣ ሌላ ጊዜ እናገኘዋለን። ለዚሁ ጉዳይ ብሎ ከአሜሪካ ጀምሮ የመጣው ለዚሁ ጉዳይ ነው። ቶ ችግር የለም፣ ሌላ ጊዜ ታገኛለህ። አይ አሁን ነው ማግኘት ያለብን። ችግር የለም፣ አሁን ነው ማግኘት ያለብን።